የአስዋን ግድብ ያጠፋው የኑቢያ ሕዝብ። ግብጾች የኑቢያን ሕዝብ የሕይወታቸው መሠረት ከሆነው አባይ ወንዝ አባረው ደረቅ አሸዋ ላይ ጥለዋቸዋል። በዛሬቱ ሱዳንና ደቡብ ግብጽ በአባይ ወንዝ ላይ የተዘረጋው የኑቢያ ባህልና ጥንታዊ ስልጣኔ መንግሥት የነበረው ከፍተኛ የሆነ መስተጓጎል ገጥሞታል። የጠፋ ወይም እየጠፋ ያለ ባህል ተብሎ እንዲገለጽም አድርጎታል። የዚህ ባህል መጥፋት አስኳል ግዙፉ የአስዋን ግድብ ነው። አስዋን የተገነባው በሱዳን መሬት ላይ ነው። ሰዎች ከቀያቸው እንዲፈናቀሉ አያት መሬቶቻቸውን በማጥለቅለቅ እና ከባህላዊ አኗኗር ፈጥነው ለውጥ እንዲያመጡ አድርጓቸዋል። የመጥፎ መንስኤው በ1960ዎቹ የአስዋን ሐይቅ ግድብ መገንባት የናስር ሐይቅ ተኝቶበታል። ከአያት ቅድመ አያቶቻቸው እንዲፈናቀሉ አስገድዷቸዋል። ከመሬታቸው ጋር ግንኙነታቸውን በማፍረስ እና ባህላዊ አኗኗር ዘይቤያቸውን በማበላሸት የግዳጅ ሰፈራ ተፈጸመ። መኖር በማይቻልበት አካባቢ እንዲሰፍሩ ተገደዋል። ዛሬ በሕይወት የተረፉ ኑቢያውያን እነሱን መሆን አቅቷቸው ተከፋፍለው ሱዳንና ግብፃዊ እንዲሆኑ ሲገደዱ ማንነታቸው ጨርሶ እየጠፋ ነው። የአስዋን ግድብ የተኛበት መሬት የስልጣኔያቸው መሠረት የሆነ ቅርሶች ፈልጎ ማግኘት ጭራሽ አይቻልም። የጠፋውን መልክዓ ምድር መመለስም አልተቻለም። የጸጋና የስልጡን ሕዝብ ምድር አሁን የድህነት ምድር ተብሎ እንዲጠራ ተገደዋል። ስለተበታተኑም ስላለቁም ጥያቄ ለማቅረብ እንኳ እየቻሉ አይደለም።